ቤተሰብ ነው። እኔ ልረሳው አልችልም። በጣም ብዙ ትዝታዎች አሉና ሄዶም ማመን አልችልም። የሚገርም ሰው ነው። በእኛ ህይወት ውስጥ ትልቅ አይነት ሚና አሳልፎ ያለፈ ሰው ነው። ተወዳጁ የቴሌቪዥን ፕሮግራም አቅራቢ ናፍቆት ትዕግስቱ ምን አጋጠማት? ያልተነገረው የፍቅር ታሪክ፣ ለፍቅር የተከፈለው ዋጋና በሞትና በህይወቱ ውጣውረድ ውስጥ እንኳን ሆና ለፍቅሯ ያላትን ታማኝነት ተረጋገጠችው ብርቱዋና ጠንካራዋ ሴት ያስባላት ጉዳይ ከሰሞኑ ብዙዎችን ልብ ነክቷል። በሞትና በህይወት መካከል ሆኜ በሆስፒታል አልጋ ላይ ተኝቼ ነበር የተንበረከኩልሽ ብሏል የትዳር አጋሯ። ይህም በተመለከተ ከቀናት በፊት የትዳር አጋሯ ያስተላለፈው መልእክት የብዙዎቻችንን ልብ ነክቷል። በመረጃ ሰዓታችን ይህንን ጉዳይ እናነሳለን። ናፍቆት ትዕግስቱና ያልተነገረው የፍቅር ህይወቷ ምን ይመስላል? በዝርዝር ጉዳዩን የምንቃኝ ይሆናል። እስከ ፍጻሜ አብራችሁ እንድትቆዩ በአክብሮት ጋበዝኳችሁ። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮውን ከወደዳችሁት ላይክ፣ ሼር ያደረጋችሁ ለወዳጅ ዘመዶቻችሁ እንድታጋሩ እየጋበዝን ወደ ሙሉ ዝርዝር መረጃው እንገባለን። በኢትዮጵያ የቴሌቪዥን ፕሮግራም አቅራቢነት ብቅ ብላ የተዋወቀችው እንዲሁም ወደ ኢቢኤስ ቴሌቪዥን ተሻግራ ከፍተኛ የተባለ ተቀባይነትንና ዝናንና ተወዳጅነትን ያተረፈችው እውቋና ተወዳጁ የቴሌቪዥን ፕሮግራም አቅራቢ ናፍቆት ትዕግስቱ የፍቅር ህይወቷን በተመለከተ ከሰሞኑ ብዙዎችን ያነጋገረ የከፈለችው ዋጋ በምስጋና እንዲቸርላት ያደረገ ጉዳይ ብቅ ብሏል። ባለቤቷ፣ የትዳር አጋሯ፣ የልጆቿ አባት የሰጠው ምስክርነት ለካ ይህም ገጽ በሷ ውስጥ አለ ብለው ብዙዎች እንዲያስቡት አድርጓል። በተለይ ደግሞ ከአዲስ አበባ ዩኒቨርሲቲ ተመርቃ በኢትዮጵያ ቴሌቪዥን የመዝናኛ ክፍሎች በመስራት እውቅናንና ዝናን ያተረፈችው የበለጠ ደግሞ ወደ ኢቢኤስ ቴሌቪዥን ገብታ ከፍተኛ ድምቀት የሆነችው ከኢቢኤስ ቴሌቪዥን ቆይታዋ አጠናቃ ከጓደኛዋ ሊያ ጋር በመሆን በቻናሏ የቴሌቪዥን ጣቢያ የምንመለከታት ናፍቆት የፍቅር ህይወቷ ምን ይመስላል? በሞትና በህይወት መካከል ሆኜ በሆስፒታል አልጋ ላይ ተኝቼ ነው የተንበረከኩልሽ ሲል ያንን ጊዜ አስታውሶ የትዳር አጋሯ እሷ ለፍቅር የከፈለችውን ዋጋ አወድሶ ጽፎላታል። በእንባና በህመም ብሎም በከባድ መስዋዕትነት የተገነባው የጋዜጠኛ ናፍቆት ትዕግስቱና የባለቤቷ ጋዜጠኛ ብሩክ እንዳለ እጅግ ልብ የሚነካው እውነተኛ የፍቅር ታሪክ ተገልጧል። ብዙዎች ፈተና ሲመጣ ጥለው በሚሸሹበት በዚህ ፈታኝ ዘመን ናፍቆት ትዕግስቱ ግን ለእውነተኛ ፍቅር ታማኝነት ዋጋ ከፍላለች። ናፍቆት ገና ከልጅነቷ ጀምሮ የነቃች በትምህርቷ ጎበዝ ብሎም ህልሟን ለማሳካት የምትተጋ ጥንካሬ ያላት ሴት ነበረች። 12ኛ ክፍል ትምህርቷን በጥሩ ውጤት አጠናቃ አዲስ አበባ ዩኒቨርሲቲ ምደባዋን ስትጠብቅ በክረምት ወቅት በካፌ አስተናጋጅነት በመስራት የሚደንቅ ማንነቷን አሳይታናለች። በመቀጠል በጋዜጠኝነትና በኮሙኒኬሽን ትምህርቷን አጠናቃ በኢትዮጵያ ቴሌቪዥን ኢቲቪ በሙያዋ ማገልገል ጀመረች። በዚህ የሙያ መንገዷ ነበር ህይወቷን የሚቀይረውንና የልቧን ስጦታ የትዳሯን አጋር ጋዜጠኛ ብሩክ እንዳለን ያገኘችው። የተቀራረበው ጓደኝነታቸው ወደ ጥልቅ ፍቅር ተለውጦ ስለ ነገ ትዳራቸውና ውብ ህይወታቸው ማለም ጀመሩ። ነገር ግን በህይወታቸው ላይ ያልተጠበቀ ከባድ የማይታለፍ የሚመስል ፈተና ተደቀነ። ጋዜጠኛ ብሩክ ከተወዳጁ ድምፃዊ ቴዲ አፍሮ ጋር ያደረገው ቃለ መጠይቅ በወቅቱ ባለመሰራጨቱ ምክንያት ከቴሌቪዥን ጣቢያው ጋር ወደ አለመግባባት አምርቶ ስራውን እንዲለቅ ተገደደ። ከዚያም አልፎ አንድ ቀን ምሽት ወደ ቤቱ ሲመለስ ባልታወቁ ሰዎች በደረሰበት ከባድ ድብደባ ምክንያት የወገብ ወይም ደግሞ የዲስክ መንሸራተት ህመም አጋጠመው። ህመሙ ከቀን ወደ ቀን እየተባባሰ በመሄዱ ምክንያት መራመድ እስካለመቻል ደረሰ። በሀገር ውስጥ ያለው ህክምና በቂ ስላልነበረ በኢትዮጵያውያን ከፍተኛ ርብርብ ወደ ቱርክ ኢስታንቡል ለከባድ ቀዶ ጥገና መራ። በዚህ በጭንቀትና በህመም የተሞላ ጊዜ ነበር። ናፍቆት ትዕግስቱ ግን በዚያ ጊዜ ለህክምና ሲያመራ አብረው ከጎኑ ሆነች። ይህች አንዲት ሴት ለሰከንድ እንኳን ሳታስበው ከባድ የፍቅር ታማኝነት መስዋዕትነትን ከፈለች። የህመሙ ስቃይ አብራው ተካፈለች። ተስፋ ሲቆርጥ ብርታት፣ ሲደክም ደግሞ ምሰሶ ሆነችው። በዚያ ከባድና ፈታኝ የቀዶ ጥገና ወቅትም በህክምና ክፍል ውስጥ ጋዜጠኛ ብሩክ ከዶክተሮችና ነርሶች ጋር በመተባበር ለአጋሩ የአይን ማረፊያው ለናፍቆት ልዩ ሰርፕራይዝ አዘጋጀላት። ናፍቆት ለአጭር ጊዜ ወጣ ብላ ስትመለስ በአበቦች ባማረው የህክምና ክፍል ውስጥ ተንበርክኮ ታገቢኛለሽ ወይ ሲል የጋብቻ ጥያቄውን አቀረበላት። እሷም በእንባ ተሞልታ ጥያቄውን ተቀበለች። በፈጣሪ እርዳታና በባለቤቱ አጋዥነት ህክምናው ተሳክቶ ብሩክ በእግሩ መቆም ቻለ። ወደ ሀገራቸው ተመልሰው በደስታ ተጋብተው አሁን የሁለት ልጆች እናትና አባት ለመሆን በቅተዋል። ጋዜጠኛ ብሩክ ስላሳለፈው መከራ ሲናገር ጨለማው ለዘላለም አይቆይም፣ ህመም ለዘላለም አይደለም፣ ዛሬ የምታሳልፉት የመከራ እንባ ነገ የምስጋና እንባ ይሆናል በማለት ተስፋ የቆረጡ ሁሉ ትልቅ አስተማሪ መልእክትን አስተላልፏል። እውነተኛ ፍቅርና ታማኝነት ምን ያህል ከተራራ የገዘፈና እንደማይፈርስ የሚያሳይ የህይወት መንገድ ተብሎ የነሱ እንዲታየና እንዲደነቅ ብዙዎች እንዲያወድሷቸው አድርጓል። ታዲያ ያለፈውን ስቃይና ህመም በተመለከተ ጋዜጠኛ ብሩክ እንዳለ ከሰሞኑ በማህበራዊ ትስስር ገጹ ያጋራው መልእክት ለሷ ማወደሻ ያቀረበበት፣ ፍቅሩን የገለጸበት፣ በዛ ከባድ ጊዜ ከጎኑ ለነበሩት ምስጋና ያቀረበበት ይህ ማስታወሻ ብዙዎች የተቀባበሉትና እየተነጋገሩበትም ይገኛል።
ለዛሬ ይዤላችሁ የመጣሁት መረጃ ይህን ይመስል ነበረ። ቪዲዮን ከወደዳችሁት ላይክ፣ ለቻናላችን አዲስ ከሆናችሁ ሰብስክራይብ እንዲሁም ሼር በማድረግ ለሌሎች እንድታካፍሉ እየጠየቅን ለዛሬ ይዘንላችሁ የመጣነውን መረጃ በዚሁ እንቋጫለን። በሌላ በአዲስ መረጃ እስከምንገናኝ ድረስ ሰላም ቆዩን።